يا منزل الآيات والفرقان بيني وبينك حرمة القرآن اشرح به صدري لمعرفة الهدى واعصم به قلبي من الشيطان. الحمد لله حمدا يرضيه، والصلاة والسلام على من اجتمعت المحاسن فيه، وبعد. السلام عليكم ورحمة الله وبركاته. يقول الله سبحانه وتعالى: ألا إن أولياء الله لا خوف عليهم ولا هم يحزنون. الله سبحانه وتعالى فقد زاري في برنامج صفوة النساء نذكر إن شاء الله تعالى من طبقات الصحابيات المصطفيات. الله سبحانه وتعالى فقادكم هنا صفوة النساء كملوا برنامجنا وسط كتعلق صحابيوች መካከል الله سبحانه وتعالى የመረጣትን ያላቃትን አንዲትን እንስት እንመለከታለን። خديجة بنت خويلد ابن أسد ابن عبد العزة ابن قصي رضي الله عنها. خديجة بنت خويلد ናት። ከአላህ መልእክተኛ አለይሂ ሰላቱ ወሰላም ጋር የነበራት ግንኙነት የሚጀምረው ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው ከ15 ዓመት በፊት ቀደም ብሎ ነው። የሷን ንብረት ይዘው እሷን ወክለው ንብረቷን ሽጠው አትርፈው ለመምጣት ወደ ሻም የኸዲጃን ንብረት ይዘው ነብዩ አለይሂ ሰላቱ ወሰላም ተጉዘዋል። ታዲያ ሲመለሱ በንብረቷ ላይ ያገኘችው የነበረው በረከት፣ ይህንን ኃላፊነት የሰጠችው አካል ደግሞ በሱ ላይ ያየችበት ታማኝነት፣ መልካም ስነ ምግባር፣ እንዲሁም ደግሞ በተመለሱ ሰዓት ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም የፀሐይ ብርሃን እንዳይጎዳቸው አላህ ጀለ ወዐላ ዳመናን አድርጎ እሳቸውን ብቻ ለይቶ ማጥለሉን ተመልክታለች። እንዲህ አይነት ብሩክ የሆነ በመልካም ስነ ምግባር የታነጸን ታላቅ ሰው ስታገኝ ታዲያ ሊያመልጣት አልፈለገችምና ትዳር ጥያቄ አቀረበችላቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ጥያቄዋን ተቀብለው ከሷ ጋር መኖር ጀመሩ። ነብዩን ሰለላሁ ዐለይሂ ወሰለም ስታገባ እድሜዋ 40 ዓመት እንደነበረ ይነገራል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ነብይ ሆነው አላህ ጀለ ወዐላ በወህይ ያከበራቸውና ትልቅ ኃላፊነትን የጣለባቸው ጊዜ ከጎናቸው የቆመች የመጀመሪያው ታላቅ አማኝ እናታችን ናት፣ ኸዲጃ ቢንቱ ኹወይሊድ ረዲየላሁ ዐንሃ። የአላህ መልእክተኛ አለይሂ ሰላቱ ወሰላም እሷ በህይወት እያለች በሷ ላይ ሁለተኛ ሌላ ሚስት አላገቡም ነበር። አላህ ሱብሓነሁ ወተዓላ የሰጣቸው የረዘቃቸው ልጆች ሁሉ ከሷ ነበር፣ ከኢብራሂም በስተቀር ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በጣም የሚያደንቋት፣ የሚወዷት፣ የሚያከብሯት ታላቅ የአላህ ሱብሓነሁ ወተዓላ ወዳጅ የነበረች እንስት ናት። አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ቃል ምን ይላሉ? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል፣ የአላህ መልእክተኛ አለይሂ ሰላቱ ወሰላምን ሰማኋቸው። ኸይሩ ኒሳኢሃ መርየሙ ቢንቱ ዒምራን፣ ከዚህ ዩኒቨርስ ከዚህ ዱንያ ላይ ካሉ ምርጥ እንስቶች ውስጥ መርየም ቢንቱ ዒምራን በላጭ ናት አሉ። ወኸይሩ ኒሳኢሃ ኸዲጀቱ ዐለይሃ ሰላም፣ ሴቶች ሁሉ በላጭ ደግሞ ኸዲጃ ናት፣ የአላህ ሰላም እሷ ላይ ይስፈንና ይላሉ። የላቀች እጅግ በጣም ከእንስቶች ሁሉ የተከበረች ታላቅ ሴት መሆኗን መልእክተኛው አለይሂ ሰላቱ ወሰላም መስክረዋል። አቡ ሁረይራ ባስተላለፉት ሐዲስ ደግሞ እንዲህ ይላሉ: አታ ጅብሪሉ አነቢይ ሰለላሁ ዐለይሂ ወሰለም፣ ጅብሪል ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላህ፣ አንተ የአላህ መልእክተኛ፣ ሃዚሂ ኸዲጀቱ ቀድ አተትከ፣ ኸዲጃ ቸወለህ ወደ አንተ እየመጣች ነው። ቢኢናኢን ፊሂ ኢዳሙን አው ጠዓሙን አው ሸራብ፣ መጠጥ ምግብ ያለበት የሆነ ዕቃ ይዛለች። ታዲያ ወደ አንተ ስትመጣ ፈኢዛ ሂየ አተትከ ፈቅረእ ዐለይሃ ሰላም ሚን ረቢሃ ወሚኒ፣ ሰላምታን አቅርብላት ከጌታዋና ከኔ ይላል ጅብሪል ዐለይሂ ሰላም።
በምድር ላይ ያለች አላህ ሱብሓነሁ ወተዓላ በወህይ አማካኝነት ሰላምታ የላከላት ታላቅ የተከበረች የላቀች እንስት ጅብሪል ዓለይሂ ሰላም አሩሑል አሚን ታማኙ ሩህ የመላእክቶች ሁሉ አለቃ የሆነው ጅብሪልም ሰላምታን ያቀረበላት እንዲሁም ወበሽርሃ ቢበይቲን ፊል ጀና ሚን ቀሰብን ላ ሰኸበ ፊህ ወላ ነሰብ ብስራትም ነገራት በጀነት ውስጥ ታላቅ ሰገነት አላት የተሰራው ከአልማዝ ከሉል የሆነ በውስጡ ዛዛታ ጫጫታ ጩኸት ድካም ልፋት የሚባል ነገር የሌለበት እጅግ ውብ የሆነ ቤትም አለሽ ብለ አበስራት ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል። ታዲያ በምድር ላይ ያለች ጀነት የተመሰከረላት በጀነት ውስጥ ከአልማዝ የሆነ ቤት እንደተገነባላት የተነገራት ታላቅ ሚስት ናት። እንደምታውቁት የፊርዓውን ሚስት አላህ ሱብሓነሁ ወተዓላ ለአማኞች ምሳሌ ያደረጋት ወضرب الله مثلا للذين آمنوا امرأة فرعون ያላት قالت رب ابن لي عندك بيتا في الجنة እሷ ምንድን ያለችው ጌታዬ ሆይ አንተ ዘንድ በጀነት ውስጥ ቤት ገንባልኝ ብላ አላህን መማጸኗን ነግሮናል። ኸዲጃ ረዲየላሁ ዐንሃ ደግሞ እዚሁ ዱንያ ላይ ያለች በጀነት ውስጥ ከአልማዝ የሆነ አልማዝ ሲባል ደግሞ የዱንያው አልማዝ እንዳልሆነ ስም ገጠም ብቻ እንደሆነ እጅግ በጣም ከዚህም ከዱንያውም አልማዝ የላቀ እንደሆነ የሚታወቅ ነገር ነው። ታዲያ በዚህ የተበሰረች ታላቅ እንስት ናት። ነብዩ ሰለላሁ ዐለይሂ ወሰለም እሷን ከመውደዳቸው ከማላቃቸው የተነሳ ሁል ጊዜ እሷን ያወሱ ነበር። እናታችን ዓኢሻ ረዲየላሁ ዐንሃ ይላሉ ما غرت على أحد من نساء النبي صلى الله عليه وسلم ما غرت على خديجة النبي صلى الله عليه وسلم ሚስቶች በኸዲጃ እንደምቀናው በማንም አልቀናሁም። وما رأيتها እኔ በአካል እሷን አላውቃትም አላየኋትም ولكن كان رسول الله صلى الله عليه وسلم يكثر ذكرها የአላህ መልእክተኛ عليه الصلاة والسلام በብዛት እሷን ያስታውሱ ነበር። وربما ذبح الشاة يقطعها أعضاء ثم يبعثها في صدائق خديجة ምናልባት አንዳንድ ጊዜ ፍየል አርደው ስጋውን በሙሉ ከፋፍለው ቆራርጠው ለኸዲጃ ጓደኞች ብለው ያካፈሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እስከዚህ ደረጃ ድረስ የሚወዷት የሚያከብሯት ታላቅ እንስት ናት። ربما قلت له كأنه لم يكن في الدنيا امرأة إلا خديجة ሁሌ እሷን በማስታወሳቸው የእሷን ጓደኞች እያሉ በማስታወሳቸው ብዛት አንዳንዴ ምን እስከምል ድረስ ደርሳለሁ በዱንያ ላይ ሌላ ከኸዲጃ ውጪ ሴት የለም እንዴ ብዬ እስከመጠየቅ ሁሉ እደርሳለሁ። ታዲያ እንዲህ ብዬ ስጠይቅ فيقول إنها كانت وكان لي منها ولد እሷ እኮ እንዲህ ነበረች እንዲያ ነበረች እያሉ ስለሷ ይናገራሉ። ልጅም አላህ ከሷ ሰጥቶኛል ብለው መልእክተኛው ዓለይሂ ሰላቱ ወሰላም ይጠቅሳሉ ትለናለች እናታችን ዓኢሻ ረዲየላሁ ዐንሃ። እንዲሁም እናታችን ዓኢሻ ረዲየላሁ ዐንሃ ምን ይላሉ? ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ላ የካዱ የኽሩጁ ሚነል በይት ሐታ የዝኩሩ ኸዲጃ ፈዩሕሲኑ ዐለይሃ አሰናእ። ነቢዩ ሰለላሁ ዐለይሂ ወሰለም ቤት ገብተው ኸዲጃን ሳያስታውሱ ከቤት ወጥተው አያውቁም። ብዙ ጊዜ ስለሷ መልካም ነገር ያነሳሉ። ታዲያ አንዴ ፈዘከረሃ የውመን ሚነል አያም የሆነ ቀን ላይ እሷን ያስታወሱና ስለሷ የተናገሩ ጊዜ ፈአድረከትኒ አልጊራ ቅናት የሚባል ነገር ተፈጥሯዊ የሆነው ነገር ያዘኝ። ፈቁልቱ እንዲህም አልኩኝ هل كانت إلا عجوزا قد أخلف الله لك خيرا منها እሷ አንዲት አሮጊት አይደለች እንዴ አላህ ከሷ የተሻለ ተክቶሎት የለ እንዴ ብዬ ስላቸው قالت فغضب حتى اهتز مقدم شعره من الغضب ልክ ይህንን ስናገር መልእክተኛው ዓለይሂ ሰላቱ ወሰላም የፊት ለፊት ያለው ፀጉራቸው እስከሚርገፈገፍ ድረስ እጅግ በጣም ይቆጡ ነበር። ثم قال ከተቆጡም በኋላ እንዲህ ይላሉ لا والله ما أخلف الله لي خيرا منها በአላህ እምላለው አላህ ከሷ የተሻለ ለኔ አልሰጠኝም አልተካልኝም ይላሉ። لقد آمنت إذ كفر الناس
ሰው ሁሉ በካደበት ሰዓት እሷ እኮ አምናለች። ወሰደቀትኒ ኢዝ ከዘበኒ ናስ ሰዎች ሁሉ ውሸትህን ነው ባሉኝ ሰዓት ላይ እሷ እኮ አምናኛለች። ወዋሰትኒ ቢማ ለሃ ኢዝ ሐረመኒ ናስ ሰዎች ሁሉ ያላቸውን በነፈጉኝ ሰዓት እሷ ግን ባላት ነገር ሁሉ አግዛኛለች። ወረዘቀኒ ላሁ ዐዘ ወጀለ አውላደሃ ኢዝ ሐረመኒ አውላደ ኒሳ የሌሎች ሚስቶችን ልጆች አላህ ነፍጎኝ እምቢ ብሎኝ ልጆቿን በሙሉ አላህ ስብሓነሁ ወተዓላ ለኔ አድርጎ ረዝቆኛል እኮ ብለው መልእክተኛው ዓለይሂ ሰላቱ ወሰላም ይናገሩ ነበር። ቃለት እናታችን አይሻ ታዲያ ምን ይላሉ? ይህንን ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈቁልቱ በይኒ ወበይነ ነፍሲ ከራሴ ጋር እያወራሁኝ እንዲህ አልኩኝ አለች። ላ አዝኩሩሃ ቢሱኢን አበዳ በፍጹም ከዚህ በኋላ እሷን በመጥፎ ነገር አላነሳትም ብዬ አልኩኝ ትላለች። ኸዲጃ እንዲህ ታላቅ የላቀ ደረጃ ላይ የደረሰችው በምንድን ነው? ምን አድርጋ ነው የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ቁልጭ አድርገው አስቀምጠዋል። በምድር ላይ ያለች አላህ ሰላምታ ይላከላት፣ ጅብሪል ዐለይሂ ሰላም ሰላምታን ይላከላት፣ በጀነት የተበሰረች በጀነት ውስጥ ታላቅ ሰገነት እንዳላት የተነገራት ታላቅ ደረጃ የደረሰች እንስት ናት። እዚህ ደረጃ ግን የደረሰችው በአቋሟ ላይ ጠንካራ የሆነች ውስጧ ለአላህ ሱብሓነሁ ወተዓላ ተገዢ በመሆኑ ነው። ሰው ሁሉ የክህደትን የጨለማን መንገድ ሲመርጥ እሷ ግን በአቋሟ ጸንታ የራሷን አቋም ይዛ ያመነች እንስት ናት። ነቢዩ ሰለላሁ ዐለይሂ ወሰለምን ሁሉም ባስተባበለ ሰዓት ላይ አምና የተገኘች የመጀመሪያ እንስት ናት። ለዛ ለኢማኗ ደግሞ ያላትን ነገር ሁሉ የከፈለች ያላትን ነገር ሁሉ የሰጠች ታላቅ እንስት ናት። ውስጧን በኢማን ነቢዩ ሰለላሁ ዐለይሂ ወሰለም መሰከሩላት። ተግባሯን ደግሞ ነቢዩን ሰለላሁ ዐለይሂ ወሰለምን በማገዝ ቀጥ ያለች መሆኗን ነቢዩ ሰለላሁ ዐለይሂ ወሰለም ገለጹላት። ታዲያ ይሄ ሁሉ ተግባሯ ነው በዚህ ታላላቅ ብስራቶች እንድትበሰር ምክንያት የሆናት ማለት ነው። ትውፊየት ኸዲጀቱ ረዲየላሁ ዐንሃ በዕደ አን መዳ ሚነ ኑቡወቲ 10 ሲኒን ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ከሆኑ ከ10 ዓመት በኋላ ከዚህ ሁሉ ልፋትና ድካም በኋላ ነው ወደ አኼራ የሄደችው። ወህየ ቢንቱ 65 ሰና የ65 ዓመት ሰው ሆና ቃለ ሐኪም ብኑ ሒዛም ሐኪም ብኑ ሒዛም ምን ይላል ረዲየላሁ ዐንሁ ደፈናሃ ቢልሑጁን ሑጁን በተባለ ቦታ ወስደን ቀበርናት። ወነዘለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ ሑፍረቲሃ ታዲያ ሲቆፈር ቀብሩ ጉድጓድ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ገብተው ተሸክመው ቀበሯት። ወለም የኩን የውመኢዝን ሱነቱል ጀናዘቲ አሰላቱ ዐለይሃ በሷ ላይ እንዳንሰግድ የዛን ጊዜ ሰላተል ጀናዛ አልተደነገገልንም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ውስጥ ገብተው ቀበሯት ብለው ይነግሩናል ማለት ነው። ረዲየላሁ ዐንሃ አላህ ሱብሓነሁ ወተዓላ ስራዋን ሁሉ ይቀበላት ይውደዳትና። ታዲያ አላህን ጀለ ወዐላን የሚያምኑ አላህን መንገዱን የተከተሉ በሱ የሚመኩ በተውሂዳቸው የጠነከሩ ሰው ሁሉ በተለያዩ የጨለማ መንገዶችን ቢይዝም በአቋማቸው የጸኑን ሰዎች አላህ ሱብሓነሁ ወተዓላ ፊዱንያ ወልኡኽራ በዱንያም በአኼራም የላቀን ደረጃ እንደሚሰጣቸው ያሳያል። አላህ ጀለ ወዐላ አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ፍርሃት የሌለባቸው ጭንቅ ትካዜ የሌለባቸው የአላህ ወዳጆች ማለት እነኚህ ናቸው ማለት ነው። ሀዛ ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።